ጊዜ ለጸሎት በእግዚአብሔር ፊት ስንቀርብ እኛ ከእግዚአብሔር ፈልገን ነው እንጂ የምንቀርበው እግዚአብሔር ከኛ ምን ይፈልጋል ብለን አስበን አናውቅም። ለዛም ነው ጸሎታችን የማይመለስልን። እግዚአብሔር ሰጪ አምላክ ቢሆንም ጸሎትን የሚሰማ አምላክ ቢሆንም ነገር ግን የመርህ አምላክ ነው። የመርህ አምላክ ነው ማለት ሁልጊዜ በእግዚአብሔር ፊት ስንቀርብ በእግዚአብሔር ፊት የምንቀርብበት መርህ አለ። ማለትም እግዚአብሔር እኛ እንድናደርገው የሚፈልገው ነገር አለ፣ ከኛ የሚጠብቀው ነገር አለ። ጸሎታችንንም ለመስማት ከኛ ጋርም ለመቆየት ከኛ የሚፈልገው ነገር አለ። ስለዚህ ለእግዚአብሔር ምን ያስፈልገዋል፣ በእግዚአብሔር ፊት ስትቀርቡ ከናንተ ምን ይጠበቃል የሚለውን ነገር አንድ ሁለት ነገር ልበላችሁ። አንደኛው ነገር መጽሐፍ ቅዱስ በዘፍጥረት መጽሐፍ ላይ እግዚአብሔር ለአብርሃም ተገለጠለትና እንደዚህ አለው፣ አብርሃም ሆይ በፊቴ ተመላለስ ፍጹምም ሁን አለው። የመጀመሪያው ነገር በእግዚአብሔር ፊት መመላለስን መለማመድ አለብን። ያ ማለት በእግዚአብሔር ፊት መመላለስ ማለት በጽድቅና በቅድስና እሱን በመፍራት መመላለስ አለብን። ሁለተኛው ነገር ደግሞ በእግዚአብሔር ፊት ስንቀርብ ሁልጊዜ በክርስቶስ ኢየሱስ በኩል ነው የምንቀርበው። የምንለምነውም በኢየሱስ ክርስቶስ ስም ነው። እንዲሁ ዝም ብለን የምንለምነው ነገር የሚሰማ እንዳይመስለን። በራሳችን አቅም በእግዚአብሔር ፊት ብንቀርብ ምንም የምናመጣውና የምንለውጠው ነገር አይኖርም። ነገር ግን በክርስቶስ በኩል በእግዚአብሔር ፊት ብንቀርብ ተቀባይነትን እናገኛለን። ለዛም ነው ጌታ ኢየሱስ ሲናገር በዮሐንስ ወንጌል እንደዚህ አለ፣ አብ ስለ ስሜ እንዲከበር በስሜ የምትለምኑትን ሁሉ አደርግላችኋለሁ አለ። ስለዚህ በኢየሱስ ክርስቶስ ስም የምንለምነው ነገር ሁሉ እንዲደረግልን በጸሎት ሰዓት ስንቀርብ የምንቀርበው በክርስቶስ